አንድ ሰውዬ ነበረና ሰውየው ልብሱ ላዩ ላይ ከመቆሸሹ አልፎ ሰው አያስጠጋም። በቃ ሲቀርብ እንትን ይላል እና አካባቢው ያሉ ሰዎች ይሄን ሰውዬ ማገዝ አለብን አሉና ተሰባስበው ሙሉ አስወልቀውት ሙልጭ አድርገው አጠቡት። ጸጉሩን ምኑን ሁሉን ነገር ካስተካከሉ በኋላ የሚገርም ሱፍ ገዝተው አለበሱት። ሁለተኛ እንደዚህ እየሸተት እንዳትሄድ ምናምን ብለው አዘንጠው እንትን አረጉት። ከዛ ቆይቶ ልብስን ቀይርና ና ተብሎ ሰውየው ልብሱ ተሰጥቶት ከታጠበ በኋላ ሊቀይር ከገባ በኋላ ሲወጣ አሁንም ይሸታል። አሁን እኛውን እኔ ያጠብነ እዚሁ የታጠብከው ምንድነው የሚሸተው? ምንድነው የሚሸተው? አዲስ ልብስ ነው አሉት። ከዛም እንዳለ ታውቃላችሁ? ለቀያሪ ብዬ ካልሲውን ይዤዋለሁ። ያንን ሳላላወጣው ነው ያንተ የሚያደርግ። ብዙ ሰው ነፃ አልወጣም ሳይሆን ያ የነበረበት ኦልድ ፓተርን ጭንቅላት ውስጥ ስቲል ተመዝግቦ ነው ያለው። የእግዚአብሔር እጅ አልፎ የሰዎችን ህይወት ነፃ ከማውጣት አልፎ እንዳይባረክ የሚያደርገው እንደዚህ አይነት ፓተርን። ስለዚህ ሁለተኛው ፕሮግሬሲቭ ዴሊቨራንስ የሚባለው ሰው በእውቀት ነፃ የሚወጣው ነፃ መውጣት ማለት። ትናንትናውን ዙም ላይ ሰምታችኋል አይደል? ኦርቶዶክሶች እንትን እኛ በጌታ አይደለንም፣ አንድ ትምህርትህን ሰማን ስለ ኤልዛቤል መንፈስ ያወራው ላይፋችን ደስ አይልም ነበር፣ እሱ ነፃ አወጣን። ሰምታችኋል አይደል? አንድ ስትናገር ከሆነ ፓተርን ሲስተም እውቀት ዴሊቨር እያረጋቸው ነው ማለት። ስለዚህ አሁን በችግር ውስጥ ያለን ሰው በጣም ለዘመናት በማጣት በፋይናንሻል ጥያቄ ውስጥ በጣም በድህነት ውስጥ ሲሰቃይ የነበረን ሰው ድንገት አምጥታችሁ አንድ 5 ሚሊዮን ብር አካውንቱ ላይ 10 አድርጉት ከታችሁ ሚሊዮነር ላርገው ብትሉ አመት ሳይሞላው መልሶ እዛ ላይፍ ውስጥ ይገኛል። ያሰው ለምን ብሩ አይደለም ባለጠጋ የሚያደርገው የማይንድ ፓተርን ነው። አጋንንት ወሬኛ ነው ባይዘው። እኔ አንድም አጋንንት እዚህ ቸርች አምልጬ እንደዚህ ያለ እዚህ ተያዝኩ ወሬኛ ውሸቱን ነው ባይዘው። የሚያባላ መንፈስ፣ እንደዚህ አይነት መንፈስ አገልጋዮችም ተጠንቀቁ። ስፒሪት ኦፍ ፕራይድ ሊከትባችሁ ነው። ተንኮለኛ ነው ዲማ። እዛ ተመንቶ ማኒፌስት ካረገ ይወጣል። የሚመታው መንፈስ አለ ማለት። አገልጋዮችም ይሄንን ዊዝደም ተማሩ። አጋንንት ማኒፌስት ሲያደርግ ስትጸልዩ ማኒፌስት ሲያደርግ ውጣ ብቻ አትበሉት። አለቃው መንፈስ ጠይቁት። ማኒፌስት ያደረገው መንፈስ ይናገራል አለቃው ማለት። ምክንያቱም በሰው ህይወት ውስጥ ዴሊቨራንስ ሲሆን አጋንንቶች የሰውን ህይወት ትሪክ የሚሰሩት ይጮሃል። ጭፍሮቹን አስጮሆ እሱ ይቀራል። ጮሆ ወጥቷል ስትሉ ይቀራል። ምክንያቱም የሌሎቹን ኤክስፖዝ አድርጎ ይመጣል። ስታዩት ያ ሰውዬ ጮሆለታል እኮ ምንም የሚለወጥ ነገር የለም። ለምን? ሙሉ ለሙሉ ዴሊቨር ዳል። ስለዚህ ኢቭን ዲዘርኒንግ ጊፍት የሌላችሁ አለቃውን መንፈስ ካላወቃችሁት ማኒፌስት ያደረግ ያ መንፈስ እሳት ስለማይችል ይለፈልፋል። ጠይቁት። በቃ ልክ አንድ ሌባ ተይዞ ታሪክ ሁሉ እንደሚዘረዝር ማለት። ስለዚህ ሁለተኛው ሌቭል ብዙ አማኝ የሚያስፈልገው ዴሊቨራንስ ታይፕ ይሄ። ያው አንዳንድ ጊዜ ንጽህናን ራስን መጠበቅ ልብስ ከማጣት ጋር አይገናኝም። እንደዛ እንዳታው በፍጹም። ይሄ የስንፍና ወሬ ነው። ሰው ምን አለኝ ምናምን ነው። ያለውን ራሱ ንጹህ አድርጎ መልበስ ጥበብ፣ ያለውን መልበስ ሌላ ነገር እኮ አይደለም። ያለህን ነገር መጠበቅ እሱ ነው።